በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ የአባቶቻችን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር በዕድሜያችን ላይ ይችን ዕለት ይችን ሰዓት ጨምሮ በቅዱሱ ስፍራ በቅዱሱ ተራራ አሰባስቦ ሕያው ቃሉን እንድንሰማ እንድናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አመስግኖት ከፍ አደረጋቸው። ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ጭምር በወደደን ባፈቀረን ፍቅሮን ክብሮን በቀራንዮ ጎልጎታ መስቀል ላይ በገለጠልን በዓለም መድኃኒት በሰላም አለቃ በድንግል ማርያም ልጅ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? አረ እንደምን ዋላችሁ? እንደምን ቆያችሁ? እንደምን እዚህ ሰዓት ድረስ ደረሳችሁ? አሜን። ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ ያዘጋጀ የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስለማይነገር ስጦታው፣ ስለ ፍቅሮ፣ ስለ መግቦቱ፣ ስለ ጠብቆቱ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ስሙን ጠርተን የማንዘነጋትም አምላክ ወላዲተ አምላክ ቅድስተ ቅዱሳን የሚበላውን ያፈራችልን የሚጠጣውን ያስገኘችልን ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የድኅነታችን ምክንያት እማምላክ ወላዲተ አምላክ ድንግል ማርያም፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት እርሱ ያከበራቸው ክብር ጸጋ የሰጣቸው ቅዱሳን ስማቸው የተመሰገነ ይሁን። አመስግኖ ከፍ አደረጋቸው። ክርስቶስ ተንሥአ እሙታን መልሶልኝ። በትንሣኤ ወቅት ሰላምታ የምንለዋወጠው በዚህ ነው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። አሜን። አምላካችን በሞቱ ሞታችንን ገድሎ እዚህ ዕለት እዚህ ሰዓት አድርሶናል። ስሙ የተመሰገነ ይሁን። እጅግ በጣም ለተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ የሚሆነው በዚህ በሐዋርያው ቅዱስ ጳውሎስ መልእክት በመጀመሪያይቱ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ተመዝግቦ የምናገኘውን ኃይለ ቃል አንስተን እንማማራለን። እንደዚህ ይላል፣ በኩራት ሆኖ ከሙታን ተነስቷል። በኩራት ሆኖ ከሙታን ተነስቷል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ተመዝግቦ የምናገኘው ቃል ሙሉ ቁጥሩን ስናነበው እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ይህንን ኃይለ ቃል የተናገረው ቀድሞ ስሙ ሳኦል ይባል የነበረ የክርስቶስን ወንጌል የሚያስተምሩ ሐዋርያትን ስለ ክርስቶስ የሚናገሩ የክርስቶስን ደቀ መዛሙርት ሲያሳድድ የነበረ ወደ እስር ቤት እንዲገቡ ያደረገ በቀደመ ሥራው አሳዳጅ የነበረ መጨረሻው ፍጻሜው ግን ክርስቶስ ጠርቶት ከአሳዳጅነት ወደ ተሳዳጅነት ወንጌልን የሚሰብኩትን ከመቃወም ወንጌልን ወደ መስበክ የተቀየረ የተለወጠ ስሙም ሳኦል የነበረው ጳውሎስ ተብሎ እንዲጠራ በቤተ ክርስቲያናችን በመጽሐፍ ቅዱስ አጠራር ደግሞ ንዋየ ኅሩይ ወይም ምርጥ ዕቃ ተብሎ
የተነገረለት ሐዋርያው ቅዱስ ጳውሎስ የተናገረው ኃይለ ቃል በኩራት ሆኖ ወይም በኩር ሆኖ ቀዳሚ ሆኖ የመጀመሪያ ሆኖ ከሙታን ተነሳ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቤተ ክርስቲያናችን ስያሜ አስተምህሮ ክርስቶስ ከተነሳበት ከእሑድ ጠዋት ጀምሮ 50ውን ቀን እንደ አንዲት ሰንበት እንደ አንዲት ዕለት ዘመነ ትንሣኤ ዘመነ ፋሲካ እያልን ስለምናከብር በዚህ ኃይለ ቃል ለመማማር ይህንን ርዕስ መርጫለሁ። ክርስቶስ ምን ሆኖ ተነሳ? ምን ሆኖ? በኩራት ሆኖ ተነሳ። በኩር ሆኖ የመጀመሪያ ሆኖ ቀዳሚ ሆኖ ተነሳ። ክርስቶስ ላንቀላፉት ለሞቱት ትንሣኤ እንዳለ በዚህ ምድር ላይ ስንኖር የክርስቶስን ሕግና ሥርዓት ጠብቀን በመንገዱ ስንሄድ መጨረሻ ለእኛም ትንሣኤ እንዳለ የወደፊት ተስፋችንን ሲያስረግጥልን ሞተን እንደማንቀር መቃብር ውስጥ እንደማንቀር በስብሰን እንደማንቀር ሊያረጋግጥልን እርሱ ሞቶ ሞትን ድል አድርጎ ተነሳ ይለናል። ስለ ክርስቶስ ትንሣኤ በስፋት ሰሞኑን ተምራችኋል። ዛሬ ግን ስለ ትንሣኤ እንማራለን። ስለምን አልኳችሁ? ስለ ትንሣኤ እንማራለን። ኦርቶዶክሳውያን ሊቃውንት ትንሣኤን በየመልኩ በየአይነቱ ሲያመሰጥሩት 5 አይነት ትርጉም እንዳለ ወይም 5 አይነት ትንሣኤ እንዳለ ያስተምራሉ። ስንት አይነት ትንሣኤ? 5 አይነት ትንሣኤ አለ። የመጀመሪያው ትንሣኤ ሕሊና ይባላል። ሁለተኛው ትንሣኤ ልቡና፣ ሦስተኛው ትንሣኤ ሙታን፣ አራተኛው አሁን እያከበርን ያለነው ትንሣኤ ክርስቶስ፣ የመጨረሻውና 5ኛው ትንሣኤ ዘጉባኤ ይባላል። ትንሣኤ ዘጉባኤ። እግዚአብሔር አምላክ ቢወድ እኔ ደካማው ቆሜ እንድማር እናንተም ተቀምጣችሁ እንድትማሩ እግዚአብሔር አምላካችን መልካም ፈቃዱ ይሆንልን።